እኛ ድሮ በልጅነታችን ኳስ እንዲህ እንደሚያበላ ብናቅ ኖሮ ባላቆምን ነበር። ወይም በተቃራኒው ኢትዮጵያ ውስጥ በመኖራችን ስናማርር እንኖራለን። ዛሬ ቪዲዮአችን የምናየው የተወዳጁ እግር ኳስ ተጫዋች የኳስ ንጉስ እየተባለ የሚጠራው የCR7 ወይም ክርስቲያኖ ሮናልዶ ዓለምን ጉድ ያስባሉ የቅንጦት ህይወት ከ62 ሚሊዮን ብር ሰዓት ጀምሮ በዳይመንድ የተሽቆጠቆጡ ጫማዎች እስከ VIP ጄት መግዛት የደረሱ የቅንጦት ህይወት ይሆናል። ክርስቲያኖ ሮናልዶ እንደሚታወቀው በህዝቡ ዘንድ ትልቅ አድናቆትን ያገኘ ተወዳጅ እግር ኳስ ተጫዋች ነው። ይህን ሁላ ዝናና ሀብት ያገኘው ቤቱ ተኝቶ ይመስላችኋል? በቀን ለብዙ ሰዓት ትሬኒንግ በማድረግ ተስፋ ባለመቁረጥ ቫላንዶርን ለብዙ ጊዜ ማሳካት የቻለ አስደናቂ ተጫዋች ነው። በዚህን ጊዜ ነበር ክርስቲያኖ ሮናልዶ ዓለምን ጉድ ያስባለውን የዓለማችን ውድ የተባለውን ሰዓትም የገዛ ሰው ነው። እንደ አውሮፓውያን አቆጣጠር በ2022 የዓለማችን ውድ የተባለውን ሰዓት በ$500,000 በመግዛት ዓለምን ጉድ አስብሏል። ይህ ሮሌክስ GMD ማስተር የተሰኘው ሰዓት ለየት ባለ ሁኔታ በትዕዛዝ የሚሰራ ሲሆን ሙሉ በሙሉ በዳይመንድ የተሽቆጠቆጠ ሲሆን ብዙ አይነት ፕሮግራሞች ላይ ሰዓቱን ለብሶ ታይቷል። ቀለጡ ከዳይመንድ የተሰራው ሰዓት ወደ ኢትዮጵያ ሲመነዘር 62 ሚሊዮን ብር በላይ ነው። እኔም ደንግጬ ነበር፣ አንዳንድ ጓደኞቼም ደንግጠው ነበር። አስባችሁታል? 62 ሚሊዮን ብር በእጃችሁ ይዛችሁ ስትሄዱ። እንደሚታወቀው ክርስቲያኖ ሮናልዶ ባለቤቱ ጆርጂኒያ ለዚህ ሁሉ ስኬት ከጀርባ ሆና እንዳገዘችው ይናገራል። በዚህን ጊዜ ነበር ለየት ያለ ስጦታ ሊሰጣት ያሰበው። ስጦታውም ቀለበት ነበር። ይህ ቀለበት በዓለም ውድ ከሚባሉ ቀለበቶች መካከል አንዱ ነበር። የዚህ ቀለበት ዋጋ ነበር ዓለምን ጉድ ያስባለው። የዚህ ቀለበት ዋጋም በሚያስገርም ሁኔታ $872,000 የአሜሪካን ዶላር። አስባችሁታል? $872,000 የአሜሪካን ዶላር ወደ ኢትዮጵያ ሲመነዘር 108 ሚሊዮን 128,000 ብር። ወይኔ ፌንት። አይዞሽ ገለቴ አይዞሽ በቃ ምን ማድረግ አይቻልም። እንደሚታወቀው ክርስቲያኖ ሮናልዶ ለመኪኖች ልዩ ፍቅር እንዳለው ይታወቃል። እንዲሁም የዓለማችን ውድ የተባሉ መኪኖችን በመሰብሰብ ብዙዎችን አስደንቀዋል። በዓለም ውድ ከተባሉ መኪኖች መካከል ቡጋቲ ላቮርቺኖን በመግዛት ሪካርዱን ይዘዋል። የሚገርማችሁ ነገር ይህ መኪና በዓለም አንድ ፍሬ ብቻ የተመረተ ሲሆን ይህም የሚገኘው በሮናልዶ እጅ ነው። ሌላው ዓለምን ጉድ ያስባለው የዚህ መኪና ዋጋም ነበር። የዚህ መኪና ዋጋ በሚያስገርም ሁኔታ 18.5 ሚሊዮን ዶላር ነው። ወደ ኢትዮጵያ ሲመነዘር 2 ቢሊዮን 294 ሚሊዮን 400 ሺህ ብር ነው። ፌንት። እኔ ግን የምትገርሙኝ እስካሁን ላይክ ያላደረጋችሁ ሰዎች ምን አስባችሁ ነው? ሌላው ደግሞ ክርስቲያኖ ሮናልዶ እንደሚታወቀው በእረፍት ጊዜው ከቤተሰቦቹ ጋር ማሳለፍን ይወዳል። ለዚህም ብሎ የገዛው ሆቴል ወይም ካፌ አይደለም፣ የገዛው ፕራይቬት ደሴት ነበር። ይህ ደሴት በሚገርም ሁኔታ የሚገኘው በፖርቹጋል ማዴሪያ ውስጥ ነው። በሚያስገርም ሁኔታ ለዚህ ደሴት ያወጣው ገንዘብ 7.4 ሚሊዮን የአሜሪካን ዶላር። አስባችሁታል? ለመዝናናት ብቻ ይህን ሁላ ገንዘብ ማውጣት። ሮናልዶ ልክ እንደኔ ነው። በረፍት ጊዜውም ወደ ደሴቱ በመሄድ በመዝናናት የረፍት ጊዜውን ያሳልፋል። በነገራችን ላይ የሜሲ የቅንጦት ህይወት ምርጥ ቪዲዮ እንዲሰራላችሁ የምትፈልጉ ከሆነ ኮሜንት ላይ አሳውቁ። እንደሚታወቀው ታዋቂ ስትሆኑ ከአንድ አገር ወደ አንድ አገር ለመሄድ ከህዝብ እኩል የአውሮፕላን ትኬት አትቆርጡም። ሮናልዶም ይሄን ታሳቢ በማድረግ ነበር G650 የተባለውን የቅንጦት ፕራይቬት ጄት የገዛው። ይህ ጄት በአይነቱ ለየት ያለ ቅንጡነትን የተላበሰ ጄት ነው። ይህ ቅንጡ ጄት በውስጡ ያልተንደላቀቀ መኝታ ክፍል፣ ኪችን፣ ቲቪ፣ ዋይፋይ ሳይቀር በውስጡ ይዟል። ከሌሎች ተጫዋቾች አንጻር በጣም ውድ ጄት ነው። የሚገርመው የዚህ ጄት ዋጋ በሚያስገርም ሁኔታ 32 ሚሊዮን ዶላር ሲሆን ሮናልዶም ከዚህ ሌላ ጎልፍ ስትሪም G200 የሚባል ሌላ ፕራይቬት ጄትም አለው። በአጠቃላይ ክርስቲያኖ ሮናልዶ ሁለት ቅንጡ ፕራይቬት ጄት የገዛ ሰው ነው። እኔም በቅርቡማ አንድ ጄት መግዛት አለብኝ። አንተ ኦሻሻ ሰው ነህ አንተ ቅማላም ሰው የሚገርመው ነገር ሮናልዶ በገንዘብ ብቻ አይደለም ሀብታምነቱ፣ በልጆችም የተባረከ ሰው ነው። አጠቃላይ 5 ልጆችን የወለደ ሲሆን 3 ሴቶችና 2 ወንድ ልጆች አለው። ደጋግሞ ይውለድ ካለው እንዲህ ነው እያለን የዛሬ ቪዲዮአችን ከተመቻችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ እያልኩኝ የዓለማችን ከ1 እስከ 10 ቆንጆ ሴቶችን ምርጥ ቪዲዮ ሰርቼላችኋለሁ። ሊንኩን የመጀመሪያው የኮሜንት ሴክሽን ላይ አስቀምጥላችኋለሁ። በሚቀጥለው ምርጥ ቪዲዮ እስከምንገናኝ ድረስ ፒስ